ሰሞኑን ጠንከር ያለ ጉንፋንና ጉንፋን መሰል ህመሞች በአዋቂና በህፃናት ላይ ጨምሯል። ከዚህም ጋር ተያይዞ የህብረተሰብ ጤና ኢንስቲትዩት መግለጫ ሰጥቶበታል። ከጉንፋን ጋር በተያያዘ ወላጆች ማድረግ ያለባቸውን የቤት ውስጥ ህክምና እንዲሁም ወላጆች መስራት የሌለባቸውን ከመድኃኒት አጠቃቀም ጋር የተያያዙ ስህተቶችን እንነጋገራለን። ሰላም ወላጆች፣ ዶክተር ኤርሚያስ አበባ ነኝ፣ የህፃናት ህክምና ስፔሻሊስትና የህብረተሰብ ጤና አጠባበቅ ባለሙያ። የጉንፋን መንስኤው ቫይረስ ነው። አብዛኛው የጉንፋን መንስኤ በራይኖ በሚባለው ቫይረስ ይከሰታል። 50%ቱ በዚህ ቫይረስ ጋር ተያይዞ ጉንፋንን ያስከትላል። ሌሎች የቫይረስ አይነቶች ለምሳሌ እንደ ኢንፍሉዌንዛ፣ ፓራኢንፍሉዌንዛም ጉንፋንን ያስከትላሉ። ሌላው ያልተለመደ ግን በህፃናት እንዲሁም በአዋቂዎች ላይ ሊከሰት የሚችል የቫይረስ አይነት አርኤስቪ ይባላል። ከሰሞኑ በህብረተሰብ ጤና ኢንስቲትዩት ከተወሰዱ 81 ናሙናዎች 60%ቱ የአርኤስቪ ቫይረስ እንዳለ አሳይቷል። በአብዛኛው ከ84% በላይ የሆኑት ይሄ ቫይረስ ያጠቃው ከ5 ዓመት በታች የሆኑ ህጻናትን ነው። ታዲያ የበሽታው ምልክቶች ምን ናቸው? የመጀመሪያ አፍንጫ ማፈን እንዲሁም ከአፍንጫ የሚወጣ ፈሳሽ ይኖራል። ከዛ ባለፈ ደግሞ የጉሮሮ መከርከር፣ የጉሮሮ ቁስለት፣ ከፍተኛ የሆነ ራስ ምታት እንዲሁም ደግሞ ትኩሳት ሊኖር ይችላል። ሌላው ሳል በህፃናት ላይ እንዲሁም በአዋቂዎች ላይ የሚታይ ምልክት ነው። ከዚህ ጋር ተያይዞ እነዚህ ምልክቶች ከ2 እስከ 3 ቀን ባሉት በአብዛኛው ታማሚዎች ላይ የመቀነስ ሁኔታ ይኖራቸዋል። ሳሉ ደግሞ ከ2 እስከ 3 ሳምንት ሊቆይ ይችላል። ታዲያ እነዚህ ምልክቶች ያላቸውን ህፃናት ወላጆች በቤት ውስጥ ምን አይነት ህክምና ማድረግ አለባቸው? በዚህ ጉዳይ ላይ 5 ነጥቦችን አነሳለሁ። የመጀመሪያው ወላጆች አፍንጫ መታፈን እንዲሁም የጉሮሮ መከርከር ላለባቸው ህፃናት ማድረግ ያለባቸው አንደኛ የአፍንጫ ጠብታ ወይንም ደግሞ የአፍንጫ ስፕሬይን መጠቀም ይችላሉ። ይህ በአፍንጫቸው ላይ 2 ወይም 3 ጠብታ በማድረግ እንዲሁም ደግሞ የሚነፋውን ጨው ከሆነ ደግሞ በአፍንጫቸው ላይ በመንፋት የአፍንጫ መታፈንን መቀነስ ይቻላል። ከዚህ ጋር ተያይዞ በቤት ውስጥ ጨውን በውሃ በመደባለቅ እንዲሁም ጥጥን በመጠቀም አፍንጫቸው ላይ ከ2 እስከ 3 ጠብታ በማድረግ አፍንጫቸው በራሰ ጊዜ በአፍንጫ መምጠጫ አፍንጫቸውን በማጽዳት የአፍንጫ መታፈንን መቀነስ ይቻላል። ሌላ ሁለተኛው ማድረግ ያለባቸው የእንፋሎት ህክምና ነው ወይንም ስቲም ቴራፒ የምንለው። ይህ የእንፋሎት ህክምና እንግዲህ ለታፈነ አፍንጫ እንዲሁም ደግሞ ለጉሮሮ መቆጣት፣ መከርከር ስሜት ከፍተኛ የሆነ አስተዋጽኦ አለው። ሌላ ወላጆች ለልጆች ማድረግ ያለባቸው ነገር ፈሳሽ መስጠት ነው። ፈሳሽ በጣም አስፈላጊ ነው። ጉንፋን የያዛቸው ህጻናት ከሙቀት ጋር ተያይዞ እንዲሁም ደግሞ ከአፍንጫ በሚወጣ ፈሳሽ ምክንያት የፈሳሽ ፍላጎታቸው በከፍተኛ ደረጃ ይጨምራል። ይህንን ለመተካት እንግዲህ ሞቅ ያሉ ፈሳሽ ነገሮችን እንደ ሾርባ፣ አጥሚት እንዲሁም ደግሞ ወተትን መስጠት፣ ጁስን መስጠት በጣም ይመከራል። ሌላው ለህፃናት መደረግ ያለበት ጥንቃቄ ማር ነው። ማር በጣም ለህፃናት አስፈላጊ ነው። እንግዲህ ከማር አጠቃቀም ጋር በተያያዘ የተለያየ ጥናቶች ማር በከፍተኛ ደረጃ ሳልን በመቀነስ በኩል አስተዋጽኦ እንዳለው ያሳያሉ። ከማር አጠቃቀም ጋር በተያያዘ ከ1 ዓመት በታች ላሉ ህፃናት ማርን መስጠት አይመከርም። የበሽታ መከላከል አቅማቸው ዝቅ ያለ በመሆኑ ለክሎስትሪዲየም ቦቱሊዝም ወይንም የቦቱሊዝም ህመምን በማምጣት የሰውነት ፓራሊሲስን ያስከትላል። ስለዚህ ከ1 ዓመት በታች ላሉ ህጻናት ማርን አይመከርም። ከ1 ዓመት በላይ ላሉ ህጻናት ግን ማርን 1 የሻይ ማንኪያ ከሻይ ወይንም ደግሞ ወተት ወይንም ደግሞ ጁስ ውስጥ አድርጎ መስጠት፣ በተለይም ማታ ከመተኛታቸው በፊት መስጠት ማታ ለሚባባስ ሳል በከፍተኛ ደረጃ እንዲቀንስ ያደርጋል። ሌላው ከጉንፋን ጋር በተያያዘ እንግዲህ ሊከሰት የሚችለው ነገር ከፍተኛ ትኩሳት ነው። ትኩሳትን ለማብረድ መጠቀም ካለባቸው ነገሮች አንደኛው ያው የትኩሳት ማብረጃ መድኃኒቶችን ለምሳሌ ፓራሲታሞልና አይቦፕሮፌንን ሰዓቱን ጠብቆ ለህፃናት በመስጠት ትኩሳቱ እንዲቀንስ ማድረግ ይቻላል። ከዛ ባለፈ ከፍተኛ የሆነ በትነት መልክ የሚወጣ ፈሳሽ ስላለ ፈሳሽ መስጠቱ በጣም ይመከራል። ከዚህ ጋር በተያያዘ ወላጆች ለህፃናት መድኃኒትን ገዝቶ መስጠት ጠቃሚ ነው ወይ? እንግዲህ እንደተነጋገርነው ጉንፋን የሚከሰተው በቫይረስ ነው። ጸረ ባክቴሪያ ወይም አንቲባዮቲክስ ለምሳሌ እንደ አዚትሮማይሲን፣ አሞክሳሲሊን ከፋርማሲ ገዝቶ ለህፃናት መስጠት ከጥቅሙ ይልቅ ጉዳቱ ያመዝናል። ቫይረስን በአንቲባዮቲክስ ወይም ጸረ ባክቴሪያ ማከም አይቻልም። ሌላው ከፋርማሲ ተገዝተው የሚሰጡ የሳል ሽሮፖችን በተመለከተ የተለያዩ ጥናቶች እንደሚያሳዩት ከ4 ዓመት በታች ላሉ ህፃናት እነዚህ በተለያየ መልክ የተዘጋጁ የሳል ሽሮፖችን መስጠት አንደኛ ከነሱ ጋር ተያይዞ የሚከሰት የጎንዮሽ ጉዳት ያመዝናል። ሁለተኛ ደግሞ ሳልን በመቀነስ በኩል ምንም አይነት ጥቅም እንደሌላቸው ጥናቶች ያሳያሉ። ስለዚህ ከፋርማሲ ተገዝተው የሚሰጡ የሳል ሽሮፖች ጉንፋንን በማከም በኩል ጥቅማቸው ዝቅ ያለ ነው። ከ6 ዓመት በላይ ያሉ ህጻናትን በተመለከተ ግን እንደ ሁኔታው እንደ በሽታው ምልክት የሳል ሽሮፖች እንዳስፈላጊነቱ መጠቀም ሊቻል ይችላል። ከ6 ዓመት በላይ ያሉ ህጻናት ለጉሮሮ መከርከርና ለጉሮሮ ቁስለት እንደ ከረሜላ መሰል ነገሮች ለምሳሌ ሎዜንጅን
አረንጓዴን መጠቀም የጉሮሮ መከርከር ስሜትን እንዲቀንስ ሊያግዝ ይችላል። ስለዚህ ወላጆች ጉንፋን ጋር በተያያዘ ከፋርማሲ ገዝተው አንቲባዮቲክስም እንዲሁም ደግሞ የሻል ሽሮፖችን መስጠት ጉንፋንን በማከም በኩል ከጥቅሙ ይልቅ ጉዳቱ ያመዝናል። በዚህ በኩል ጥንቃቄ ሊያደርጉ ይገባል። ከዚህ ባለፈ ወላጆች በጉንፋን የተያዘ ሕፃን ጉንፋን ምልክቱ ከመከሰቱ አንድ ቀን በፊት እንዲሁም ደግሞ ከ5 እስከ 10 ቀን በሽታውን ሊያስተላልፍ ስለሚችል ከሌላ ሕፃናት ጋር ያለውን ግንኙነት መቀነስ ያስፈልጋል። ከዚህም ባለፈ እንደ ማስክ እንዲሁም ደግሞ ሳኒታይዘር እንዲጠቀም በማድረግ የበሽታውን ተላላፊነት መቀነስ ይቻላል። የእጅን ንጽህና በመጠበቅ እንዲሁም ደግሞ በበሽታው የተያዙ ሰዎች የነኳቸውን እቃዎች ባለመንካት እንዲሁም መጨባበጥን በማስወገድ የጉንፋን መተላለፍን መቀነስ ይቻላል። አመሰግናለሁ።